ውድ ተመልካቾች፣ በባህር ዳርቻው አቅራቢያ በሚገኝ አንድ ግዙፍና ዘመናዊ ግቢ ውስጥ ምሽቱ በከባድ ዝምታ ተውጧል። ይሁን እንጂ ይህ ዝምታ ሰላማዊ ሳይሆን ከአውሎ ንፋስ በፊት የሚከሰት የሚመስል አስፈሪ ውጥረት የነገሰበት ነው። በግዙፉ ቤት ሳሎን ውስጥ ከድርና ጀሊል ተቀምጠዋል። ቃዲር እንደ እሾህ በሚወጋ ጭንቀት ምክንያት መቀመጫ አጥቷል። የቤቱ ግድግዳዎች በምስጢር የተሞሉ ይመስላሉ። ከድር ሰዓቱን ደጋግሞ ይመለከታል። ኢንጂላ ገና ከውጭ አልተመለሰችም። ለከድር ኢንጂላ ዝም ብላ የጠፋች ልጅ ሳትሆን የልቡ ትርታና የሕይወቱ ትልቅ ትርጉም ናት። ከድር በውስጡ የሚላወሰውን ፍርሃት መቆጣጠር አቅቶት ወደ ጀሊል ዞር ይላል። ድምፁ በሚንቀጠቀጥ ቁጣ ተሞልቶ ኢስታንቡል ውስጥ በየቀኑ ምን አይነት አሰቃቂ ነገሮች እንደሚፈጠሩ እያወቃችሁ እንዴት እንዲህ ተረጋግታችሁ ትቀመጣላችሁ? ሲል ይጠይቃል። ከድር ከተማዋን እንደ ውብ አውሬ ነው የሚያያት። በአንድ በኩል ውበት ያላት፣ በሌላ በኩል ደግሞ ንጹሐንን የምትውጥ። የኢንጂላ መጥፋት ተራ አጋጣሚ እንዳልሆነ ውስጡ ይነግረዋል። በዚህ መሃል የከድር እናት ሙቤራ ወደ ሳሎኑ ትገባለች። ፊቷ ላይ የሚታየው እርጋታ ግን ለከድር ጭንቀት ማስታገሻ ሳይሆን ጥርጣሬን የሚጭር ነው። ልጅ ሆይ ተረጋጋ፣ ኢንጂላ እኮ ትንሽ ቆይታ ትመጣለች በማለት ልታባብለው ትሞክራለች። ነገር ግን የሙቤራ አይኖች ውስጥ ሌላ እውነት ይነበባል። እሷ የልጇን ስሜት ለማረጋጋት ብትሞክርም ከበስተጀርባው ግን ኢንጂላን ወደ አልተፈለገ አቅጣጫ የሚመራው የቤተሰብ ሴራ ዋነኛ ተዋናይ መሆኗን ትረካው ፍንጭ ይሰጣል። በዚህ ግቢ ውስጥ ግርድማውም ቢሆን ጆሮ አለው፣ ዝምታው ደግሞ ትልቅ ውሸትን ይሸፍናል። ትረካው ወደ ኢንጂላ ሕይወት ጠለቅ ብሎ ሲገባ እሷ በገዛ ፈቃዷ ሳይሆን በቤተሰብ ግፊት፣ በክብር እና በባህል ስም በተሸፈነ ወጥመድ ውስጥ መግባቷን ይገልጻል። ኢንጂላ በዚህ ሰፊ ግቢ ውስጥ እንደ ወፍ በረት ተቆልፎባታል። ውጭ ለመመለሷ ምናልባትም ከዚህ ሰንሰለት ለማምለጥ የምታደርገው ጥረት ወይም ደግሞ ሴረኞቹ የሸረቡባት አዲስ ወጥመድ ሊሆን ይችላል። በቤተሰቡ ግዙፍ መኖሪያ ቤት ውስጥ የነገሰው ውጥረት የቤቱን ጣሪያ ሊገነትለው ምንም አልቀረውም። ሁሉም የቤተሰብ አባላት እንደ ሐውልት ቆመው ይርገበገባሉ። ምክንያቱም የቤተሰቡ የጀርባ አጥንትና የክብራቸው መተኪያ የሆኑት አያት ዚያ ቁጣቸው እንደ ሰደድ እሳት እየተቀጣጠለ ነው። ለአያት ዚያ ጊዜ ማለት ተራ ቁጥር አይደለም። ጊዜ ማለት ክብርና ቃል ማለት ነው። የልጅ ልጃቸው መቴ ሊመጣ በነበረበት ሰዓት አለመገኘቱ አያትን ለታላቅ ቁጣ ዳርጓቸዋል። ቤተሰቡ በሙሉ መቴ ምን ይውተው ይሆን በሚል ስጋት ውስጥ እያሉ መቴ በመጨረሻም ድንገት ብቅ ይላል። መቴ እንደገባ በፊቱ ላይ የሚታየው ድካምና አስፈላጊ ጉዳይ ነበረብኝ የሚለው ይቅርታ ለአያት ዚያ በቂ አልነበረም። አያት ዚያ በቅንጦትና በምቾት ውስጥ የሚንከባለለው ልጅ የሕይወት ትክክለኛ ጣዕም የጠፋው መሰላቸው። ና ተከተለኝ አሉት። አያት ዚያ መቴን ይዘውት የሄዱት ወደ አልማዝ ወይም ወርቅ ቤት አልነበረም። ይዘውት የሄዱት ወደ ኋላ፣ ወደ ድሮ ሰፈር፣ ወደ ድህነትና መከራ ሕይወት ነው። መንገዱ አቧራማ፣ ሰፈሩ ጠባብ፣ አየሩም የችግር ጠረን የሚሸተው ነበር። መቴ ግራ ተጋብቷል። ለምን እዚህ መጣን የሚል ጥያቄ በዓይኖቹ ውስጥ ይነበባል። አያት ዚያ መቴን ወደ ድሮው ጎጆአቸው እያዩ እንዲህ ሲሉ መራራውን ትዝታ ዘረገፉት። አባቴ ጥሎን ሲፈተለክ እኔ ገና ለጋ ሕፃን ነበርኩ። ገና ሕፃን እያለው የታመመች እናትና የታናሽ ወንድሜ ኃላፊነት በጫንቃዬ ላይ ወደቀ። በልጅነቴ ወንድ መሆን ነበረብኝ። አያት ዚያ ሲናገሩ ድምፃቸው ይንቀጠቀጣል። ነገር ግን የድክመት ሳይሆን የጥንካሬ እንቅጥቃጥ ነበር። መቴ በቅንጦት ውስጥ ስለተወለደ፣ ዳቦ በወርቅ ሳህን ስለቀረበለት ሕይወት ሁል ጊዜ አልጋ ባልጋ የምትመስለው መሆኑን ነገሩት። ለሰዓት አለመገኘቱ፣ ለቃሉ ታማኝ አለመሆኑ ዋናው ምክንያት ችግሮችን አላሰለፈም የሚል እምነት አላቸው። አያት ዚያ በመጨረሻም መቴን በትኩረት አዩት። ቃላቶቻቸው እንደ ሹል ጩቤ ነበሩ። ሰው ካልተሰቃየ ቆሻሻ ነው አሉት። ይህን ተናግረው ሳይጨርሱ ከባድ የእርጅና እጃቸው የመቴን ፊት በጥፊ ያቃጠለው። ጥፊው ሰፈሩን አስተጋባው። መቴ ደነገጠ ቀራ። ነገር ግን ይህ ጥፊ መቴን ለማዋረድ ወይም ለመጥላት የተሰነዘረ አልነበረም። ይልቁንም በአንተ ተስፋ አልቆረጥኩም፣ አንተ የኔ ደም ነህ፣
ጠንካራ እንድትሆንልኝ ይፈልጋለሁ የሚል ምስጢራዊ መልእክት ያዘለ ነበር። አያት ዙያ መቴን እንዲበስል፣ እንደ እሳት እንዲፈተንና የቤተሰቡን ስም እንዲያስጠራ ይፈልጋሉ። በቀጣይም በቤቱ ውስጥ ያለው አየር በከባድ ጭንቀት ተሞልቷል። የደስታ መሆን የሚገባው የጋብቻ ጥያቄ ሥነ ሥርዓት እየተካሄደ ቢሆኑም በውስጡ ግን የሚነድ እሳት አለ። እንጂላ ገና ከድካም ሥራዋ እንደተመለሰች ለማረፍ እንኳን ዕድል ሳታገኝ ቡና አፊ ተብላለች። ይህ ትዕዛዝ ተራ የባህል ግዴታ ሳይሆን እሷን እንደ ሸቀጥ ለሽያጭ የማቅረብ ያህል የሚከብድ ትዕዛዝ ነበር። እንጂላ ቡናውን ይዛ ወደ ሳሎን ስትገባ ዓይኖቿ መሬት ያያሉ። በውስጧ ያለውን ስቃይ ማንም እንዳያይባት ትፈራለች። ከድር እንጂላን ሲያያት ደንገት ይላል። ውበቷ ከጠበቀው በላይ ነው። ነገር ግን ከድር የዋህ አይደለም። ይልቁንም በጥርጣሬ የተሞላ አእምሮ አለው። በልቡ እንዲህ ይላል፣ እንዴት እንዲህ ያለች እንደ ጨረቃ የምታበራ ቆንጆ ልጅ ያለምንም ምክንያት ለእኔ እንድትሰጥ ተወሰነ? የዚህ ምስጢር ምንድን ነው? ከጀርባዋ ምን ደብቃ ይሆን? ቃዲር ለእንጂላ ፍቅር ቢይዘውም ቤተሰቦቹ ይህን ጋብቻ እንዲህ የቸኩሉበት ምክንያት ግን እረፍት ነስቶታል። እሷን እንደ ስጦታ ሳይሆን እንደ ምስጢር መሸፈኛ እያቀረቡለት እንደሆነ ይተረትራል። የእንጂላ ልብ ግን በሌላ ቦታ ነው። እሷ ከዚህ የሴራ መረብ ለማምለጥ የመጨረሻ ሙከራ አድርጋ ነበር። ሻንጣዋን በድብቅ አዘጋጅታ ያለቻትን ጥሬ ገንዘብ ሰብስባ ከዚህ ጨካኝ ግቢ ልትሰወር ስትል ግን በአክስቷ ተያዘች። አክስቷ ግን በዱላ ሳይሆን በቃላት ነው እንጂላን የገደለችው። ናዝ ከአንቺ ውጪ መኖር አትችልም፣ አንቺ ከጠፋሽ የኔም ሕይወት አብሮ ይፈርሳል በማለት የጥፋተኝነት ስሜት እንዲሰማት አደረገቻት። እንጂላ ራሷን ለማዳን ስትሞክር ራስ ወዳጅ ተብላ ተፈረጀች። በመጨረሻም የራሷን ሕይወት መሥዋዕት አድርጋ ወደ እስር ቤቷ ወደ ቤቱ ተመለሰች። ሥነ ሥርዓቱ ቀጥለዋል። ቀለበቱ በጣቷ ላይ ሲገባ እንጂላ ለቃዲር ያላትን ጥላቻ ሳይሆን ለራሷ ሕይወት ያላትን ሐዘን በዐይኖቿ ትገልጻለች። ዐይኖቿ በእንባ ተሞልተዋል። ያ እንባ ግን የደስታ ሳይሆን የሞት ያህል የሚከብድ የሐዘን እንባ ነበር። ቃዲር ይህን እንባ ቢያይም ትርጉሙ ግን አልገባውም። ናዝ በበኩሏ በመተ ድርጊት ተበሳጭታለች። መተ እሷን ጥሎ መጥፋቱና ስልኩን አለማንሳቱ በእሷና በቤተሰቧ መካከል ትልቅ ጠብ እንዲነሳ አድርጓል። ናዝ ወደ እንጂላ ስትመጣ ግን የበለጠ ትቆጣለች። እንጂላ ጥላ መሄድ እንደፈለገች ስታውቅ እንደ እህት ነበርን፣ እንዴት እንዲህ ታደርግኛለሽ በማለት ትጮህበታለች። እንጂላ ግን መሄድ የፈለገችው ለራሷ ሰላም ብቻ ሳይሆን በመቴና በናዝ መካከል ያለውን ግንኙነት ላለማበላሸት እንደሆነ ትገልጻለች። ክፍሉ የሚያበቃው በከፍተኛ ግራ መጋባት ውስጥ ነው። የእንጂላ አክስቶች ስለ እርግዝናና ስለ ሴራ ሲወያዩ፣ የናዝ አባት ደግሞ ልጃቸው ደስተኛ እንድትሆን በሚል ሰበብ የራሳቸውን ዕቅድ ያወጣሉ። እንጂላ ግን በቃዲርና በመተ መካከል በቤተሰብ ግዴታና በገዛ ነፃነቷ መካከል ተጣብቃለች።